ዛጋውንና ድምፁ ከገባል እንግዲህ ገዳመ ቆሮንቶስ ዛሬ 7ኛ ሳምንት ኒቆዲሞስ ላይ ነን። ቅዳሜ በየሳምንቱ እየመጣን እዚህ ቦታ ላይ እየጸለይን እንግዲህ ጾሙን አሳልፈናል። እንደ እግዚአብሔር ፈቃድ እዚህ ዕለት ደርሰናል። ገዳመ ቆሮንቶስ የቆሮንቶስ ተራራ ወይም ደግሞ ገዳም ማለት ጫካ፣ ዱር፣ ምድረ በዳ ማለት ነው። ለጸሎት ይመቻልና ከሰው ርቆ በበዓት ተከቶ ለመጸለይ ባህታውያን ከሰው ሲለዩ ከእግዚአብሔር መገናኘት ግድ ነውና ጫጫታ ውካታ የሌለበት ቦታ መርጠው በገዳም በዱር በበረሃ በፍርኩታ ይጸልዩ ነበር ይላል አባቶች ነቢያት። ጌታችንም ያንን መሰረት አድርጎ 30 ዓመት ሲሞላው በእደ ዮሐንስ በማየ ዮርዳኖስ ተጠምቆ ዕለቱን ሳይውል ሳያድር ወደዚህ ተራራ መጥቶ ከቆመ ሳይቀመጥ ከዘረጋ ሳያጥፍ 40 መዓልት 40 ሌሊት እህል ውሃ ሳይቀምስ ጾሟል፣ ጸልየዋል። በሶስት ፈተናዎች ድል ነስቷል። እነዚህም ሶስት ፈተናዎች ሰለስቱ አርእስተ ኃጣውእ ይባላሉ። ሶስቱ የኃጢአት መሰረቶች ወይም ስሮች ነው የሚላቸው። ስስት፣ ትዕቢትና አፍቅሮ ነዋይ፣ ገንዘብን መውደድ ያለመጠን፣ ስስት ያለውን አለማካፈል፣ ያለኝ አይብቃኝ ማለት፣ የሌሎቹን ሁሉ በሐሰትም እየሞገቱ ወደ ራስ ማድረግ፣ ገንዘብ ያልሆነውን ያልደከሙበትን ሁሉ መሰብሰብ ማግበስበስ ስስት ይባላል። ይሄንንም ድል ነስቷል። አፍቅሮ ነዋይ፣ ገንዘብን ከመጠን በላይ መውደድ። በዚህ ዓለም እንግዲህ ሶስቱም በሶስቱ ትልልቅ ትርጓሜዎች ነው የሚፈቱት። ስስት ለመነኮሳት በገዳም የሚኖሩ ናቸውና ለመነኮሳቱ በገዳም የሚኖሩ በግብጽ የሚኖሩ መነኮሳት በ500 ዓመት አንድ ጊዜ ምግብ ወይም እንጀራ ጋግረው ዳቦ ጋግረው ይበላሉ። በ500 ዓመት አንዴ ይላል እንግዲህ። ከዛ በኋላ በአመት ሆኗል። እሱ መኮሬታ ይባላል። ዛሬ በዋልድባ ያሉ መነኮሳት ቋርፍ የሚባል ምግብ ስር ምሰው ከሙዝ እና ከልዩ ልዩ አትክልቶች ጋር ባንድ ላይ አድርገው ዋሊ ከሚባል እንጨት ስሩን ምሰው ቋርፍ ብለውታል። እሱን ከተለያዩ አትክልቶች ጋር አድርገው እንደሚበሉት ሁሉ በግብጽ ይኖሩ የነበሩ መነኮሳት ደግሞ በ500 ዓመት አንዴ ነበረ የሚጋገረው ይላል። ያ ደረቅ ነው፣ መኮሬታ ይባላል። እሱን በውሃ እየነከሩ ይበሉታል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ነቢያቱ ሲጾሙ ሲጸልዩ ነበርና ከዚህም ሁሉ ሙሴ 40 መዓልት 40 ሌሊት በሲናይ ተራራ ጾሞ ሕጉን ተቀብሎ ነበርና ለሙሴ ሕግን የሰራሁ እኔ ነኝ ሲል ወደዚህ ተራራ መጥቶ 40 መዓልት 40 ሌሊት እህል ውሃ ሳይቀምስ ጾሟል። ሌሎቹ ምንም ቢሆን ውለው አንድ ጊዜ ሰርከ ህብስት ይባላል፣ እሱን እየቀመሱ ይጾማሉ። እሱ ግን ለሌሎቹ ሁሉ አብነት ለመሆን ሁሉ ይቻለዋልና እህል ውሃ ሳይቀምስ ከዘረጋ ሳያጥፍ ተራበ አልሳሳም፣ ተዋጋ ድል ነሳ እንጂ ድል አልተነሳም ይለዋል። በዚህ ተራራ ላይ ሶስቱን የዓለም የኃጢአት መሰረቶች ትዕቢትን፣ ስስትን፣ ፍቅረ ነዋይን ድል አድርጓል። ከዚህም በኋላ የሚያገለግለው መልአክ መጣ ይላል። ከዛ በፊት በፈተናው ሰዓት ለምን አልመጡም ቢሉ መልአክ ቢያግዘው ዲያብሎስን ድል አደረገው ያሰኝበት ነበርና በባህሪው ማሸነፍ እንጂ መሸነፍ አያውቅምና እንኳንስና በሕይወተ ሥጋ ቆሞ ሞቶ እንኳን ሞትን ድል የሚነሳ የሚያሸንፍ አምላክ ነውና በዚህ ተራራ ላይ መብል የኃጢአት መሰረት ሆና ነበርና በገነት በገነት የመብል የኃጢአት መሰረት ሆና አባታችን አዳምን እናታችን ሔዋንን እና ሌሎቹንም ከገነት አስወጥቶ ነበርና ጾምን የኃጢአት መሰረት አድርጎ በመብል ምክንያት የመጣውን ኃጢአት በጾምና በጸሎት ከዚህ ዓለም ከሰው ልጆች ልቦና አስወግዶታል። እንግዲህ እዚህ መዋዕለ ጾም ከፈጸመ በኋላ አመሳልስት ዕለት ይላል ወደ ገሊላ አካባቢ ሄዶ በቃና ዘገሊላ ተገኝቶ መዋዕለ ጾም በተፈጸመ በ3ኛው ቀን ዮሐንስ በወንጌሉ እንደጻፈልን ሰርጉን ባርኳል፣ የዶኪማስን ቤት ባርኳል፣ የጎደለውን መልቷል፣ ውሃውን ወደ ወይን ጠጅ ለውጧል የምንለው ከዚህ 40 መዓልት 40 ሌሊት ከጾመ ከጸለይ በኋላ ሂዶ ነው ይላልና ይህ እንግዲህ ወደ ታች የምናየው የኢያሪኮ ገዳም ወይም ደግሞ የኢያሪኮ ከተማ ነው። ጥንት አባቶቻችን ከዮርዳኖስ ገዳመ ቆሮንቶስ ከገዳመ ቆሮንቶስ ወደ ዮርዳኖስ በእግራቸው እየተመላለሱ ይጾሙ ይጸልዩበት ነበረ። ይማዱ የሚታዩ ዋሻዎች በሙሉ በአጠቃላይ ባህታውያን ይጸልዩባቸው የነበሩ ዋሻዎች ናቸው። በዚህ ውስጥም ብዙ ዋሻዎች አሉ። እዚህም ጋር የምናየው ዋሻ ነው። ዙሪያውን ተራራውን እየቆፈሩ ዋሻ እያደረጉ አባቶቻችን የጌታን ጾም መሰረት አድርገው
በዚህ ጾመዋል፣ ጸልየዋል፣ በረከትንም አግኝተዋል። ከዚህም ሁሉ ቀዳሚዎቹ ኢትዮጵያውያን ባህታውያን ናቸው። ጌታ ከጾሙ በኋላ ወደዚህ ገዳም መጥተው የጾሙት የመጀመሪያዎቹ ኢትዮጵያውያን ናቸው ይላል። በዚህ በኢያሪኮ ያሉ እስካሁን ድረስ ዜናው እየተላለፈላቸው ከልጅ ልጅ የሚሰሙት ኢትዮጵያውያን አባቶች አጽፍ ለብሰው ይሄዱ ነበር። ከሰው ጋር የማይነጋገሩ ነበር። እህልም ቢሰጧቸው ገንዘብም ቢሰጧቸው አይቀበሉም ነበር። የእነሱን አጽፍ ቆርጠው የለበሱትን አጽፍ ማለት ከቆዳ የሚሰራ ነት ወይም ደግሞ የለሰለሰ ቆዳ ማለት ነው። እሱ ነበር ልብሳቸውና እሱን ቆርጠው በሽተኞቻቸው ላይ ሲጥሉት በሽተኞቻቸው ይፈወሱላቸው ነበር ይላል። ያንን እስካሁን ድረስ ያሉ በዚህ በኢያሪኮ አካባቢ የጥንት ኢትዮጵያውያንና የአሁን ኢትዮጵያውያንን እያነጻጸሩ የቀድሞዎቹ ልብሳቸው በሽተኛ ሁሉ ይፈውስ ነበር እያሉ እስካሁን ድረስ ምስክርነት ይሰጣሉ ማለት ነው። እና ይህ ገዳመ ቆሮንቶስ በጣም ሰፊ ታሪክ ያለው እስከ 12ኛው መቶ ክፍለ ዘመን ማውንት ኦፍ ቴምፒቴሽን የፈተና ተራራ እየተባለ ተጠርቷል። ጌታ ስለተፈተነበት በሶስቱ አርእስተ ኃጣውእ። ከዛ በኋላ ግን ግሪኮች ማውንት ኦፍ ኮራንታ ብለውታል። የቆሮንቶስ ተራራ ማለት ነው። ኮራንታ ማለት 40 ማለት ነው። 40 ማለት 40 ሌሊት ስለጾመበት ስሙ ከ12ኛው ክፍለ ዘመን በኋላ ተለውጦ ማውንት ኦፍ ቴምፒቴሽን ከመባል ማውንት ኦፍ ኮራንታ እየተባለ ተጠርቷል ማለት ነው። እንግዲህ የገዳመ ቆሮንቶስ ታሪኩ ከምሩ በክብሩ ያንን ይመስላል። እግዚአብሔር በረከቱን ያድለን፣ ከዓመቱ በሰላም ያድርሰን። አሜን። አባ እናት መሆኗን እመቤታችን ነገራት። ከምድራውያን ደግሞ ለመጀመሪያ ጊዜ ቅድስት ኤልሳቤጥ ከሰው ልጆች የጌታ እናት መሆኗን መንፈስ ቅዱስ ሞልቶባት እዚህ ቦታ ላይ ተናገረች። ወመላ መንፈስ ቅዱስ ላይ ለኤልሳቤጥ፣ በኤልሳቤጥም መንፈስ ቅዱስ መላባትና እንዲህ አለች ይላል፣ የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ማን ነኝ? አያቸዋት። እግዚአብሔር ጎብኝቷት በስተርጅናዋ ወራት ታላቁን ነቢይ ካህንና ሰማዕት ቅዱስ ዮሐንስን የጸነሰችው ኤልሳቤጥ ይሄንን ቃል ተናገረች። እስቲ ሁላችሁም ይሄንን ቃል ተናገሩ። የጌታዬ እናት በሉ እስቲ። ወደ እኔ ትመጪ ዘንድ እኔ ማን ነኝ? እኔ ምንም ነኝ ማለት እኮ ነው። ራስን መናቅ ነው። በቃ ራስን ማቃለል፣ ለሌላው ክብር መስጠት። ክርስትና ይሄ ነው። ለዚህ ነው ቤተ ክርስቲያን ራስን ዝቅ ማድረግ ነው የክርስትና ትልቁ መሰረት ብላ የምታስተምረው። ራሱን ዝቅ ያደረገ ምን ይላል ነው የሚለው መጽሐፍ? ከፍ ይላል። ራሱን ከፍ ያደረገስ ምን ይላል ነው የሚለው? ዝቅ ይላል ይላልና የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ማን ነኝ? ምንትኑ አነ እኔ ምንድን ነኝ አለች። ወዲያውኑ ወሰመ ሰማይኩ ድምፀኪ አንፈራጸ ጓል በውስተ ከርስየ፣ የሰላምታሽን ድምፅ በሰማሁ ጊዜ በማህፀኔ ያለው ጽንስ በደስታ ዘሏልና የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ማን ነኝ አለችና በዚህ ቦታ ላይ የጌታ እናት መሆኗን ኤልሳቤጥ መሰከረች። ወአምሃታ ለኤልሳቤጥ፣ ኤልሳቤጥን ሰላም አለቻት። በመንፈሳዊ ሰላምታ ሁለቱ ኤልሳቤጥና እመቤታችን ሰላም ተባባሉ። ተአምሁ በበይናቲክሙ፣ እርስ በርሳቸው ሰላምታ እጅ መንሻ ተሰጣጡ ይላል። ይህ ሰላምታ እንግዲህ በመንፈሳዊ አሳሳም እርስ በርሳቸው ተሳሳሙ ይላል። እንግዲህ መንፈሳዊ ሰላምታ ማለት ሰዎች ዝቅ ብለው አንዱ ሌላውን ትከሻ ለትከሻ የሚያደርጉት ሰላምታ መንፈሳዊ ሰላምታ ይባላል። ስጋዊ ሰላምታሳ ጉንጭን እያገላበጡ መሳም፣ እንዳው የገጠሩ በተለይ ትዝ ይላችኋል አይደለ? እንዲህ ከታች ግጥም አድርገው ይዙና ጉንጫችን እያገላበጡ ይስሙናል አይደለ? አዎ እሱ ስጋዊ ሰላምታ ይባላል። የስጋ ዝምድና መገለጫ ሰላምታ ይባላል። ትከሻ ለትከሻ ቤተ ክርስቲያን አካባቢ እንዲህ ጉንብስ እያለ የምንሰጣጠው ሰላምታሳ ምን ይባላል? መንፈሳዊ ሰላምታ ይባላል። ሁለቱም እያንዳንዱ ይተረጎማል። ሁለቱም አልተከለከለም። የስጋ ቤተሰብ የቅርብ ቤተሰብ ከሆናችሁ ስትገናኙ ጉንጫችሁን ብትሳሳሙ ችግር የለውም። መንፈሳዊ ሰላምታ ደግሞ ትከሻ ለትከሻ ሩቅም ሆናችሁ እንዲህ ጉንብስ በማለት ለአንዱ ክብር በመስጠት ሰላምታ መለዋወጥ ይቻላል ማለት ነው። እና እዚህ ቦታ ላይ ስትደርስ ቅድስት ኤልሳቤጥ እመቤታችንን የጌታ እናት መሆኗን ነገረቻት። ከዚህ አያይዛ ነው ቅድም ዛጋ ያለውን ጸሎት እመቤታችን የተናገረችው። ምን ብላ? ወናሁ እሚዜስ ያስተበጽኡኒ ኩሉ ትውልድ፣ ከዛሬ ጀምሮ ነው ያለችው። ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል አለች። ማን? እመቤታችን። ለምን? ናዝሬት ላይ መልአኩ ቅዱስ ገብርኤል፣ እዚህ ጋር ደግሞ ቅድስት ኤልሳቤጥ የጌታ እናት መሆኔን ብፅዕት መሆኔን ተናገሩ። በሁለቱ ብቻ ተነግሮ አይቀርም የኔ ብፅዕና። ከዛሬ ጀምሮ ትውልድ ሁሉ
ብፅዕት ይሉኛል አለች። እንግዲህ ኢትዮጵያ ያሉ ትውልዶች አይደለም ያለችው፣ አውሮፓ ያሉ ትውልዶች አይደለም ያለችው። ትውልድ የሆነ ሁሉ ከሰው ልጅ የተወለደ ሁሉ ሰው የሆነ ሁሉ ብፅዕት ይሉኛል ብላ መንፈስ እግዚአብሔር በውስጧ ስላለ እመቤታችን ተናገረች። ሊቃውን ሲተረጉሙት ትውልደ ሴም ትውልደ ያፌት ይላሉ። ካም የተረገመ ስለሆነ አላስገቡትም። ትውልደ ሴም ትውልደ ያፌት ከዚህ የወጣ ትውልድ የለምና ብለው ከሁለቱ የተወለደ ሁሉ እመቤታችን ብፅዕት ሲላት ይኖራል። አንድም ይላሉ ትውልድ ይመጽእ ትውልድ ይሃልፍ፣ ዓለም ከተፈጠረ ጀምሮ ዓለም እስከሚያልፍበት ያለው ትውልድ ሁሉ እመቤታችን ምን ይላታል? ብፅዕት ይላታል። ዓለም ካለፈ በኋላ ደግሞ በገነት በመንግስተ ሰማያት እመቤታችን ትውልድ ሁሉ ምን ይላታል? ብፅዕት ይላታል። ትውልድ ይሃልፍ፣ በዚህ ዓለም ያለው ትውልድ በስጋ ያለ ትውልድ፣ ትውልድ ይተርፍ፣ በኋላ ሞተን ተነስተን እንደ መላእክት በመንግስተ ሰማያት ሕያዋን ሁነን ስንኖር የምናመሰግነው ምስጋና። ይህ እመቤታችን የጸለየችው ጸሎት ብፅዕት የሚለው ጸሎት ማለት ነው እና ይህንን ቃል እመቤታችን በዚህ ቦታ ላይ መንፈስ ቅዱስ መንፈስ እግዚአብሔር ሞልቶባት ተናገረች። ዘካርያስ ደግሞ እዛ ማዶ ልጁ በተወለደ ጊዜ መንፈስ ቅዱስ ሞልቶበት ያንን ትንቢተ ዘካርያስ የተባለውን ተናገረ። ኢትዮጵያ 4 ቦታዎች ላይ ታላላቅ ታሪክ የተሰራባቸው ቦታዎች ላይ እንደዚህ የተጻፈ ጽሑፍ በራሳቸው ቋንቋ በግዕዝና በአማርኛ 2 ቦታ በአማርኛ 2 ቦታ በግዕዝ የተጻፈ አላቸው። 2ቱ በዚህ በአይነከር ነው የሚገኘው። አንደኛው በደብረ ዘይት አቡነ ዘበሰማያት በተጸለየበት ጌታ ማስተማረበት ነው የሚገኘው። ሌላኛው ደግሞ በዮርዳኖስ በጥንቱ ዮርዳኖስ መጠመቂያ በቲቤሪያስ ከተማ ትንሽ ዝቅ ብሎ ከጥብርያዶስ ባህር ተለይቶ ዮርዳኖስ ከሚወጣበት ላይ የጥንቱ መጠመቂያ ነበር። ወስደናቸዋል አይደለም? አስታውሳላችሁ? እዛ ላይ ተጽፏል። የማርቆስ ወንጌል በአማርኛ ተጽፏል። ዮሐንስም ከገሊላ ጌታን ሊያጠምቅ መጣ። ባጠመቀውም ጊዜ መንፈስ ቅዱስ በላዩ ላይ አረፈ። ሰማያትም ሲከፈቱ መንፈስ ቅዱስም በራሱ ላይ ሲያርፍ ታየ። የምወደው ልጄ ይህ ነው ብሎ አብ በደመና ሆኖ መሰከረ። መንፈስ ቅዱስም በአምሳለ ርግብ በራሱ ላይ ሲቀመጥ ታየ የሚል የሉቃስ ወንጌል ምዕራፍ 1 ቁጥር 9 ላይ አለያም የዮሐንስ ወንጌል የማቴዎስ ወንጌል ምዕራፍ 3 ላይ ብታነቡ ይህንን ቃል ታገኙታላችሁ። ይህ ቃል ዮርዳኖስ ላይ ተጽፏል በአማርኛ። የት ቦታ ላይ ያለን? 4 ቦታ በዮርዳኖስ ጌታ ሲጠመቅ የነበረውን ወይም ደግሞ የተነገረውን ቃል፣ በደብረ ዘይት ጌታ ለሐዋርያት አባታችን ሆይ ብላችሁ ጸልዩ ብሎ ያስተማረው አቡነ ዘበሰማያት በግዕዝ፣ በአይነከር ዮሐንስ በተጸነሰበት እመቤታችንና ኤልሳቤጥ በተገናኙበት ጸሎተ ማርያም እዚህ ጋር በግዕዝ፣ ዮሐንስ በተወለደበት የዘካርያስ ጸሎት በአማርኛ 4 ቦታ ላይ ኢትዮጵያ ካሏት ቤተ መቅደሶች ውጪ በሌሎቹም ቦታዎች የራሷ ማስታወሻ ቅርሶች አሏት ማለት ነው። ይህንንም አብራችሁ እንድትይዙት ለማለት ነው። ስለዚህ በዚህ ቦታ ዮሐንስ ተጸነሰ፣ እዛ ታችኛው ቦታ ዮሐንስ ተወለደ። እንደ ዮሐንስ ደጋግ ልጆችን እግዚአብሔር በዚህ ዘመን ተጸንሰው እንዲወለዱ ያድርግልን። የተወለዱትንም እንደ ዮሐንስ አስታራቂ ለዓለሙ ሁሉ የምስራች ነጋሪ እንዲሆኑ ያድርግልን። አዎ በዚህ ከኛ ጋር ከኛ በፊት በእኛ ዘመን የተወለደው ትውልድ ግን አስቸጋሪ ትውልድ ሆኗል። መልካም የምስራችን የሚያበስር ሳይሆን ወንድሙን እናቱን ታላላቅ እናቶችን አባቶችን የሚገድል እኔ እንዲህ ነኝ እያለ በዘር ተቧድኖ እርስ በርሱ የሚጋደል ነው የሆነው። ይሄንን ክፉ ትውልድ ወደ መልካም ትውልድ እግዚአብሔር ይመልስልን። አዲስ አበባ ተጀምሯል የመልካም ትውልድ አይደለ? የመልካም ትውልድ ትምህርት እመኑኝ፣ መልካም ወጣት የምታፈራዋ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ነች አይደለችም? ሰውን ስለማክበር የሌላውንም እምነት ባለመጋፋት ስለማክበር እግዚአብሔርን ስለማክበር ስለ ጾም ስለ ጸሎት ስለሚመጣው የእግዚአብሔር መንግስት እያስተማረች ወጣቱን የምትቀርጽ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን እንጂ ዝም ብሎ ሜዳ ላይ ሄዶ መልካም ወጣትን አፈራለሁ እያሉ መልካም እናቶችን እያፈናቀሉ ቤታቸውን እያፈረሱ እያስለቀሱ
መልካም ወጣት እንዴት ነው እዛ ቦታ ላይ የሚያፈሩበት? መጀመሪያ መልካም እናቶችን ማክበር ይበልጣል አይበልጥም? ቤተ ክርስቲያንን እያፈረሱ ቤተ ክርስቲያንን እየሰደቡ እንዴ! ሐዋሳ ገብርኤል እኮ ቦታ እንጂ ያለው እምነት የለበትም ብሎ መሳደብ፣ መልካም ወጣትን ከዚህ ማፍራት ይቻላል እንዴ? ከስድብ ይቻላል አይቻልም? ኧረ እነ ፓስተር ዮናታን ሰው በቅጣ አድርጉት። ከአንድ የሀገር መሪ ወርቅ መሸለም ማለት እኮ ከእግዚአብሔር ዘንድ በረከት ማግኘት ማለት አይደለም። እሱ አይደለም ቁም ነገሩ። ስለዚህ መልካም ወጣት መልካም ትውልድ እንደ ዮሐንስ ያለ እግዚአብሔር ለዚች ሀገር ለኢትዮጵያ ብሎም ለዓለም በዚህ ዘመን ያምጣልን ያስገኝልን።